እናሳ ቀላል በተለይ አዲሱ ልጄ እንዴት እንደሚናፍቀኝ ጠረኑ ራሱ ልነግርህ አልችልም። ለነገሩ አንተ ምን አለብህ? ልጅ የለ ምን የለ እኔ ነኝ እንጂ በልጅ ናፍቆት የምቃጠለው። አንተ ምን አለብህ? የልጅ ጣሙን የት ታውቀውና የልጅ ፍቅር ይለያል እኮ ነው ማለት። ቆይ አንተ ግን ለምንድን ነው የምትዘናጋው? ጊዜው እኮ እየሄደ ነው። ለብሮ ማትወልደው አትዘናጋ እንጂ ወዳጄ፣ ወለድ አድርግ እንጂ እንደኛ አይው እንጂ የልጅ ጣሙን ማየት አለብህ። ጊዜውማ እየሄደ ነው። በል አትዘናጋ እሺ ወዳጄ፣ ጠንከር በል። ያደለው የልጆቹን ናፍቆት ወደ ቤቱ ያሮጠዋል። እኔ ደግሞ ጥሩ ትዳር እንጂ ለልጅ አልታደልኩም። ፈልጌ ያመጣሁት ይመስል ከወዳጅ ዘመድ አልፎ አላፊ አግዳሚው ሳይቀር መቼ ነው ባለቤትህ የምትወልደው የሚለው ጥያቄ በጣም አድክሞኛል። አንተ ምን አለብህ? ልጅ የለ ምን የለ እኔ ነኝ እንጂ አንተ ምን አለብህ? የልጅ ጣሙን የት ታውቀውና። ይበቃል። ዛሬ የመጨረሻ መሆን አለበት። ከዚህ በላይ የሁሉንም ሰው ጥያቄ ሆነ አሽሙር መሸከም የሚችል ትከሻ የለኝም። አዝናለሁ ራቢያ። ህይወታችንን በየግላችን መቀጠል ይኖርብናል። ሄሎ። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነኝ። የት ነው ያለሽ? ወደ ቤት እየመጣሁ ነበር። ቀድሜ እደርሳለሁ አላልኩህ? የት? እዛ ነው የተቀጣጠርንበት ቦታ። እኔ እኮ ወደ ቤት እየመጣሁ ነበር። በጣም ስለጓጓሁ ቀድሜ ደረስኩ። እሺ በቃ እዛው ጠብቂኝ፣ እመጣለሁ። ቤት ገብቼ ልብስ ቀይሬ እመጣለሁ። አንተ ለመንገድ በጣም እንደጓጓሁ ነግሬሃለሁ። ልብስ ቀይሬ እመጣለሁ። አዎ እሺ ውዴ፣ ቶሎ ና ግን አትቆይ። በቃ እሺ፣ እዛው ጠብቂኝ። እሺ ውዴ፣ እጠብቅሃለሁ። ዛሬ የምነግርሽ አንድ ትልቅ ጉዳይ አለ። እኔም የምነግርህ ትልቅ ሰርፕራይዝ ነው። መጀመሪያ እኔ ላንቺ መንገር ያለብኝ ነገር አለ። እባክህ መጀመሪያ ነገር ያንቺ ይደርሳል። እኔ ልናገር። የኔ በጣም ትልቅ ጉዳይ ነው። እኔ ደውዬ ላገኘ ብዬ ስራ ቦታ ድረስ የመጣሁት። ስሚ ራቢያ፣ መጀመሪያ እኔ የምነግርሽ ነገር አለ። እሱን ስሚኝ። የምትነግረኝ ምንም ይሁን ምንም ግን ከኔ ሰርፕራይዝ አይበልጥም። እኔ የምነግርሽ ነገር ሰርፕራይዝ አይደለም። የምነግርሽ ነገር በህይወታችን ላይ ትልቅ ለውጥ የሚያመጣ ውሳኔ ነው። ምናልባት ይሄን ነገር እዚህ ቦታ ላይ መናገር አይጠበቅብኝም ነበር፣ ግን እዚህ ጋር የኔና ያንቺ ጉዳይ ማብቃት ስላለበት ነው። ማብቃት? አዎ። የምትፈልገው ነገር በቀጥታ ነገረኝ። እኔ ዙሪያ ደምደም ነገር አልችልም። ይኸውልሽ ራቢያ፣ እኔና አንቺ 4 ዓመታትን ደስ በሚል ሁኔታ በትዳር ቆይተናል አይደለም? ኢንሻአላህ። ከዚህ በኋላ ደግሞ ረጅም ዓመት። በእነዚህ 4 ዓመታት ግን ዙሪያችን ያሉ ሰዎች ከኛ የሚጠብቁት ነገር ነበረ። እሱን ነገር ማግኘት አልቻልንም። ልጅ? አዎ ልጅ ማግኘት እፈልጋለሁ። ታዲያ ልጅ እኮ እኛ ስለፈለግን ቤተሰቦቻችን ወይንም ጓደኞቻችን ስለፈለጉ ብቻ የሚገኝ ነገር አይደለም። ልጅ ከፈጣሪ ነው። እኔ ልጅ ማግኘት እፈልጋለሁ። ሰው ከታገሰ ከሚስቱ ይወልዳል ሲባል ሰማው። ከታገሰ? ይኸውልሽ 4 ዓመት ሙሉ ታግሻለሁ። 4 ዓመት ቀላል ነው እንዴ? ልክ ነህ። 4 ዓመት ቀላል ነገር አይደለም። ግን ደግሞ አሁን ላይ እስካሁን የታገስንበት አሁን ምንም አይነት ነገር ብትይ የሚለወጥ ነገር የለም። እኔ ሌላ አግብቼ አይኔን ባይኔ ማየት እፈልጋለሁ። የኔና አንቺ ጉዳይ ግን እዚህ ጋር ማብቃት አለበት። ይሄ ነው ውሳኔ። ይሄን ልነግርሽ ነው። አሁን ደግሞ ያንቺን ሰርፕራይዝ መስማት እንችላለን። አሁን ንገሪኝ፣ አንቺ ሰርፕራይዝ ምንድነው? እኔ አንተን ሰርፕራይዝ ላደርግ መጥቼ እኔ ነው ሰርፕራይዝ አደረከኝ። ይሄን ምንም ማድረግ አይቻልም። 4 ዓመት ማለት ቀላል ነገር አይደለም። 4 ዓመት ሙሉ ታገዝኩኝ። ይገርማል። 4 ዓመት የተገነባን ቤት በአንድ ቀን ማፍረስ እንደዚህ ቀላል ነው ማለት ነው? ቀላል ነገር አይደለም። የግድ መሆን ስላለበት ነው። 4 ዓመት አስቢው እስኪ። አሁን የኔ ሰርፕራይዝ ላንተ አይገባም። እንዳልከው 4 ዓመታትን
በፍቅርና በመተሳሰብ አሳልፈናል። ግን አንተ ውስጥ የነበረውን ስለማላቅ ለዚህ ያልተዘጋጀሁም ነበር። ይዤ የመጣሁትን ሰርፕራይዝ ለአንተ ለመንገር ሞራል የለኝም። ምክንያቱም እኔ በአንተ ህይወት ውስጥ ምንም አይነት ቦታ እንደሌለኝ የተረዳሁት። እንዳሰብከው ጥሩ ህይወት እንዲገጥምህ እመኛለሁ። ለአንቺም መልካሙን ሁሉ ይግጠምሽ። ደህና ሁኚ። ደህና ሁን። ኡስማን ለምን አንዴ እንኳን ልትሰማኝ ፈቃደኛ አልሆንክም? ልጅ ባለመውለዴ ከሰዎች የሚደርስብኝን ትችት እኮ ችዬ የኖርኩት አንተ ለእኔ ጥሩ ስለነበርክ ነው። አንተ ስለምታስብ